ሰላም ውድ የቻናሉ ተከታታዮቼ፣ ዛሬ በጣም አስደናቂና እውነተኛ ሱፐር ጀግና የሆነ ፍጥረት እንመለከታለን። ስሙ የውሃ ድብ ወይም ታርዲግሬትድ ነው። ይህ ትንሽ እንስሳ ከ0.1 እስከ 1.2 ሚሜ ብቻ ነው የሚበጁ። ነገር ግን ይህ ትንሽ ሰው በምድር ላይ ካሉ በጣም ጠንካራ ፍጥረታት አንዱ ነው። በቦታው ውስጥ በቫኩየም በጨረር በ-272 ዲግሪ ሴንቲግሬድ በረዶ፣ በ150 ዲግሪ ሴንቲግሬድ ሙቀት፣ በጥልቅ ባህር ግፊት ሁሉንም ይቋቋማል። የውሃ ድብ ሳይንሳዊ ቋንቋው ታርዲግሬዳን የሚባል የተለየ ክፍለ እንስሳ ነው። ከ600 ሚሊዮን ዓመታት በላይ በምድር ላይ ይኖራል። ዳይኖሰር ከመወለዱ 400 ሚሊዮን ዓመት ቀድሞ። እሱ 8 እግሮች ያሉት፣ ትናንሽ ጥፍሮች ያሉት፣ እንደ ድብ የሚመስል ቅርጽ ያለው ትናንሽ ናቸው። ለዚህም ነው ዋተር ቢር ተብሎ የሚጠራው። በአማርኛ የውሃ ድብ ወይም የሳር አሳማ ተብሎ ይታወቃል። በዋናነት በሳር፣ በላይክን፣ በቅጠል ውስጥ ባለው ትናንሽ ውሃ ውስጥ ይኖራል። በከፍተኛ ተራሮች፣ በጥልቅ ባህር፣ በአንታርክቲካ በረዶ፣ በሙቅ ምንጮች ውስጥ እንኳን ይገኛሉ። ከ1300 በላይ ዝርያዎች ታውቀዋል። ዋና ሚስጥር አደገኛ ሁኔታ ሲደርስ ሰውነታቸውን ወደ ቱን ይለውጣሉ፣ እንደ ትንሽ ኳስ ይጠቀለላሉ። ውሃቸውን እስከ 3% ብቻ ይቀራል። ሜታቦሊዝማቸው ይቆማል፣ እንደ ሞተ ይመስላል። ነገር ግን ውሃ ሲገባባቸው እንደገና ይነቃሉ። ይህ ሁኔታ 14 ዓመት እንኳን ሊቆይ ይችላል። ሙቀት ከ-272 ዲግሪ ሴንቲግሬድ እስከ +150 ዲግሪ ሴንቲግሬድ። ቦታ ከ2007 በፎቶ ኤምስሪ ሚሽን በተፈጠረው ውስጥ 10 ቀን ቆይተዋል። ተመልሰው ተነሱ። የፀሐይ ጨረርን ቢደርስባቸውም አንዳንዶቹ ተርፈዋል። ጨረር ሰው የሚገድል 700 እስከ 1000 እጥፍ ጨረር ይቋቋማሉ። ግፊት ከባህር ጥልቀት 6 እጥፍ ግፊት። ረሃብ ወይም ውሃ አለመጠጣት 10 ዓመታት ያህል ይቆያሉ። ኦክሲጅን አለመኖር ቫክዩም ውስጥ ይቋቋማሉ። የውሃ ድብ ጂኖችን በመመርመር ሰዎች ረጅም ጊዜ የሚቆዩ ምግቦችን፣ ጨረርን የሚቋቋም ቁሶችን፣ የካንሰር ሕክምና ለማግኘት ይረዳሉ። የዲኤንኤ ጥበቃ ቴክኖሎጂዎችን እንድንማር ነው። በሳር ውስጥ ቀላል በሆነ ማይክሮስኮፕ ማየት ይቻላል። እንደ ድብ ይራመዳል፣ ቀስ ብሎ። በጨረቃ ላይ እንኳን ሊኖሩ ይችላሉ። ከ5 ጊዜ የጅምላ ጥፋት ተርፈዋል። የውሃ ድብ ያስተማረን ነገር ትንሽ መሆን ትንሽ ጥንካሬ ማለት አይደለም። በጣም አስደናቂ ፍጥረት ነው። ይህ ቪዲዮ ቆንጆ ከሆነ ላይክ ያድርጉ። አስተያየት ላይ ምን እንደተሰማችሁ ይጻፉ። ሰብስክራይብ ያድርጉ፣ ደወሉን ይጫኑ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።